ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ደግሞ ስለ ሪሚዲያል አዲስ ዩኒቨርሲቲ ጥሪ ያደርጓል ማለት ነው። ለሪሚዲያል ተማሪዎቹ ጥሪ ያደረገው ዩኒቨርሲቲ የትኛው ነው የሚለውን እስከ ቪዲዮ መጨረሻ ከተከታተላችሁ ታገኙታላችሁ ማለት ነው። ዛሬ በቀን ሁለተኛ ቪዲዮአችንን እየሰራን ነው። በዛሬው ዕለት ሁለት ዩኒቨርሲቲዎች ጥሪ ያደርገዋሉ ማለት ነው። ከዚህ በፊት የነበረውን ለቅቄላችኋለሁ። እሱም ዩኒቨርሲቲ ደግሞ ቡሌ ሆራ ዩኒቨርሲቲ ከዚህ በፊት ጥሪ አድርጎ ነበረ እና እሱም ቪዲዮ ሰርቼላችኋለሁ። በዛ ዩኒቨርሲቲ ላይ የተመደባችሁ ተማሪዎች እሱም ቪዲዮ ተከታትላችሁ እንዴት መመዝገብ እንደምትችሉ ማየት ትችላላችሁ ማለት ነው። እና በአሁኑ ሰዓት ደግሞ ጥሪ ያደረገው ዩኒቨርሲቲ ወሎ ዩኒቨርሲቲ ነው። ወሎ ዩኒቨርሲቲ ብዙዎቻችሁ በኮሜንት ላይ እየጠየቃችሁኝ ነበር ማለት ነው። እና ይሄ ቪዲዮ ለእናንተ በጣም አስደሳች ዜና ይሆናል ብዬ አስባለሁ። ወሎ ዩኒቨርሲቲዎች እስቲ አመሰግናለሁ ብላችሁ ጻፉልኝ ማለት ነው። በተለይ በተደጋጋሚ ስለ ወሎ ዩኒቨርሲቲ ቪዲዮ ሰርቻለሁ። ከህዳር 25 እስከ 20 ባሉት ጊዜ ውስጥ ይጠራል ብዬ ከዚህ በፊት አሳውቂያችሁ ነበር እና በዛሬው ዕለት ያሳወቀው ከግምቴ ጋር በእኩሌታ የተያያዘ ማለት ነው። ከኔ ግምት ጋር እኩል ሆኗል ማለት ነው። እና በዛሬው ዕለት ወሎ ዩኒቨርሲቲ ጥሪ አድርገዋል ማለት ነው። እና በወሎ ዩኒቨርሲቲ የተመደባችሁ ተማሪዎች ይህን ቪዲዮ በደንብ መከታተላችሁን አትርሱ። እና ሌሎቻችሁም የኔን ቪዲዮ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ። እና አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉልኝ ማለት ነው። በጣም እኔን ያበረታታኛል። እናንተ ሰብስክራይብ ታደርጉ እኔ በፍጥነት ቪዲዮ መለቅላችሁ ይሆናል ማለት ነው። እና ደግሞ የቴሌግራም ቻናላችንን መቀላቀል አትርሱ። የቴሌግራም ቻናላችንን በቪዲዮ ልንቆይባችሁ ስለምንችል በፍጥነት ደግሞ በቴሌግራም ቻናላችን ላይ አናውንስ እናደርግላችኋለን እንደተለቀቀው ማለት ነው። እና ወደ ቪዲዮአችን ስንገባ ማስታወቂያውን በቀጥታ አነብላችኋለሁ ማለት ነው። በ2018 ዓ.ም በትምህርት ሚኒስቴር በወሎ ዩኒቨርሲቲ የተመደባችሁ አዲስ የሪሚዲያል ፕሮግራም ተማሪዎች ምዝገባ ህዳር 25 እና 26 2018 ዓ.ም የሚከናወን መሆኑን ዩኒቨርሲቲው አሳውቋል። እና እኔ ባሳወቅኩላችሁ መሰረት ከህዳር 20 እስከ 25 ይጠራል ብዬ ነበረ እና ተሳክቷል ማለት ነው ግምቴ። ለምዝገባ ስትሄዱ ልትይዟቸው የሚገቡ ነገሮች አሉ። ከ9 እስከ 12 ክፍል ትራንስክሪፕት እና የ8ኛ ክፍል ሰርተፊኬት ዋናውን እና 2 ፎቶኮፒ፣ የ12ኛ ክፍል ሰርተፊኬት 3 በ4 የሆነ ጉርድ ፎቶ፣ ብርድ ልብስ፣ አንሶላ፣ ትራስ ጨርቅ እና የስፖርት ትጥቅ ይዘው መገኘት ይኖርቦታል ማለት ነው። የተፈጥሮ ሳይንስ ተማሪዎች በኮምቦልቻ ግቢ እና ማህበራዊ ሳይንስ ተማሪዎች በደሴ ግቢ ሪፖርት ማድረግ የምችሉ መሆኑን ያሳውቃል ማለት ነው። ማሳሰቢያ ከተጠቀሱት ቀናት ቀደም ብሎም ሆነ ዘግይቶ የሚመጣ ተማሪ የማያስተናግድ መሆነ ያሳውቃል ማለት ነው። በወሎ ዩኒቨርሲቲ ደግሞ ሊንክ አላቸው። ዩኒቨርሲቲዎቹ ሪሚዲያል ተማሪዎች እንዲያወሩበት የከፈቱት ሊንክ አለ። እሱ የምፈልጉ ከሆነ የኔ ቴሌግራም ቻናል ላይ ታገኙታላችሁ ማለት ነው። እሱ ላይ ገብታችሁ ከወሎ ተማሪዎች ጋር መገናኘት ትችላላችሁ ማለት ነው። እና ደግሞ እኔ ከዚህ በፊት በድጋሚ ላንብበላችሁ የተፈጥሮ ሳይንስ ተማሪዎች በኮምቦልቻ ግቢ መመዝገብ ትችላላችሁ ማለት ነው። የማህበራዊ ሳይንስ ተማሪዎች ደግሞ በደሴ ግቢ ሪፖርት ማድረግ እንደምችሉ አሳውቋል። ከጠቀማችሁ ላይክ እና ሰብስክራይብ አድርጉ። እና በተምኔሉ እንደተመለከታችሁት ሌሎች ዩኒቨርሲቲዎችንም መቼ እንደሚያሳውቁ እኔ ግምቴን አሳውቅላችኋለሁ ማለት ነው። ወላይታ ሶዶ ዩኒቨርሲቲ ከህዳር 25 እስከ 30 ባሉት ጊዜ ውስጥ ይጠራል ብዬ አስባለሁ። እና ዲላ ዩኒቨርሲቲ ደግሞ ከህዳር 20 እስከ ህዳር 25 ባለው ጊዜ ውስጥ ይጠራሉ ብዬ አስባለሁ። እንደኔ ግምት ነው የኔ ያስቀመጥኩላችሁ። እና ይሄ የዩቲዩብ ቻናል በፍጥነት ለእናንተ አናውንስ የሚያደርግላችሁ ቻናል ስለሆነ ብትቀላቀሉ ትጠቀሙበታላችሁ ማለት ነው። እኔንም ደግሞ ያበረታተኛል ሌላ ቪዲዮ እንድሰራላችሁ ስለሚያደርገኝ ላይክ አድርጉልኝ ማለት ነው። እና ይሄን የዩቲዩብ ቻናል ፕሊዝ እስቲ 2000 ሰብስክራይብ እናስገባ። በሁለት ቀን ውስጥ 2000 ሰብስክራይብ መግባት አለብን። እና ይሄን ቻሌንጅ እንደምናሳካው አልጠራጠርም። እና ሁላችሁም ሰብስክራይብ አድርጉልኝ ማለት ነው። አመሰግናችኋለሁ።